እርሱ ስለኛ ስለሚያስብ ነው። እርሱ ስለማን ስለሚያስብ ነው? ስለኛ ስለሚያስብ ነው። ማን ስለኛ ያስባል? ማን ያስባል? እግዚአብሔር ያስባል ወገኖቼ። ይሄውም የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ከቁጥር 6 አንስታችሁ ስታነቡ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በማን ላይ ጣሉት? በማን ላይ ጣሉት? በክርስቶስ ላይ ጣሉት፣ በእግዚአብሔር ላይ ጣሉት አለን ወገኖቼ። ክብርና ምስጋና ለሚያስብልን ለመድኃኔዓለም ይሁንልን። አመስግኑት ይህንን ጌታ። ለካ እሱ ስለሚያስብልን ነው እየኖርን ያለነው ወገኖቼ። ለካ እሱ ስለሚያኖረን ነው። ለካ እሱ እያሻገረን ነው ዛሬ ላይ እየደረስነው። ሐዋርያው እየነገረን ያለው አኗሪያችን እኛ ከምናስበው በላይ የሚያስብልን የሚጨነቅልን የጎደባችን እየሞላ የሚያሻግረን የሚያኖረን የሚያስብ የሰማይና የምድር አባት እግዚአብሔር ስላለ ምን አትበሉ አለ? አትጨነቁ አለ። እሱ ስለኛ ያስባል ወገኖቼ። እውነት ነው፣ እግዚአብሔር ያስብልናል። እግዚአብሔር አይተውንም። እግዚአብሔር ያስበናል፣ አይረሳንም። ራሱ አምላካችን እግዚአብሔርም ወርቃማ በሆነው አንደበቱ በቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 18 ላይ እነሆ ወላጅ እንደሌላቸው ልጆች አልተዋችሁም አለ። ምን አላችሁም አለ? ምን አለ? አልተዋችሁም አለ። ክብርና ምስጋና ለማይተወን ለመድኃኔዓለም ይሆንልን። ወገኖቼ ትናንት የሚያስቡልን ዛሬ ረስተውናል። ትናንት የሚያግዙ ዛሬ ትተውናል። ትናንትና ከጎንነን አይዞ ያንተ ጉዳይማ በኔ ላይ ጣለው ያሉ እነሱ ሰልችተው ጥለውናል። መድኃኔዓለም ግን ምን አይለንም? አይተውንም፣ አይሰለቸንም። ትከሻው እኛን የሚሸከምበት አይጎልትም፣ አይሰለቸንም። ወገኖች ክብርና ምስጋና ለማይተወን ለመድኃኔዓለም ይሆንልን። ማን እንደ መድኃኔዓለም የተሸከመናል? ማን እንደ መድኃኔዓለም ያሰበልናል? ማን እንደ መድኃኔዓለም ከእናታችን ማህፀን ጀምሮ እስካሁን ድረስ ማን ችሎናል? ማን አስቦልናል? ወገኖች እስቲ ወደ ኋላ እናስብ። ውሃና ደምን አርግቶ በእናታችን ማህፀን 9 ወር ከ5 ቀን እየተንከባከበ ውሃውን እንዳንቀር በዛው ጨለማው በልቶን እንዳይቀር እርሱ እየጠበቀ እርሱ እየተንከባከበ ዛሬን ያደረሰን ማን ነው ወገኖች? እርሱ እኮ ነው። ስለዚህ አይተወንም። ክብር ለማይተወን ለመድኃኔዓለም ይሁን። አሁንም አመስግኑት እግዚአብሔር። እርሱ ስለሚያስብልን ክርስቲያኖች፣ ስለዚህ ሐሳባችንን ጭንቀታችንን በማን ላይ እንጣለው? በእግዚአብሔር ላይ እንጣለው። ወገኖቼ እናንተ ስላሰባችሁ አይደለም ልጆቻችሁ የሚያድጉት። እናንተ ስላሰባችሁ ብቻ አይደለም የንግድ ቦታችሁ የሚሰፋው። እናንተ ስላሰባችሁ ብቻ አይደለም ትዳራችሁ ሰላም የሚሆነው። እናንተ ስለተጨነቃችሁ ብቻ አይደለም ወጣችሁ የምትገቡ። እናንተ ስላሰባችሁ ስላወጣችሁ ስላወረዳችሁ ስለተጨነቃችሁ አይደለም ተናግራችሁ የምትደመጡት። ሰላም የምታገኙት እረፍት የምታገኙት ስለተጨነቃችሁ አይደለም። የሚያስብላችሁ መድኃኔዓለም ስላለ ነው። ስለሚያስብላችሁ ነው። ደግሞ አልተዋችሁም ስላለ ነው፣ ስላልተወን ነው።